ሀያ ጀማ እንዴት ናችሁ? ሰላም። እኔ ማለት ነው ስለ ዛሬ ነገር ምናምን ላውራ አይደለም ዛሬ የመጣሁት ማለት ነው። ግን የሸልዬ ደጋፊ ማለት ነው አሁን አብርሽና ሸልዬን አንድ ላይ ሆነ አርግታችሁ ልትፖስቱ ነው። ጋሽዬን እንደዚህ እያረጋችሁ ልዑልን እንደዚህ እያረግ አብርሽን የምትፈልጉ ከሆነ ለምንድን ነው ጋሽዬን እንደዚህ የምታበላሹት? እና ልዑልን እንደዚህ የምታበላ ሉላ የአብርሽ ልጅ አይደለ? ጋሽዬ የአብርሽ አባት አይደለ? አብርሽ የሄርሜላ ፍቅረኛ አይደለ? እንደዛ ከሆነ ለምንድን ነው እንደዚህ የምታረጉት? ጋሽዬን ለምንድን ነው የምታስጠፉት? ያኔ ፎቶ እንደዚህ ያበላሽታችሁ የምትፖስቱት፣ ልዑልን ፎቶ ያበላሽታችሁ ሩታ ኦኬ እንደፈለጋችሁ አርጉ። ምክንያቱም ለእናንተ እንትን ነው እሷን ስታዩ ደማችሁን የሚፈሉት ምናምን። ግን እንደዚህ ሰዎች ምን ሲያረጉ ነው እንደዚህ የምታረጉት ማለት ነው? ግን የዛሬ ነገሮች ምናምን በጣም ዘሩሩ ደቅ ነው። ምንም አያምርም። ምንም ነገር አያምርም። ላውራድ ምንም ደስ የሚል ነገር የለም። ግን እኔ ማውራት የፈለኩት አንደኛ የሩትዬ ፋሚሊዎች ቲክቶክ ላይ ሄዳችሁ እዛ የሄርሜላ ፋሚሊዎች ቤት ላይ ተሰቅላችሁ የሚታወሩ ልጆች ቂጥቂጣችሁን ነው የምላችሁ። ቂጥቂጣችሁን ይሄን በጣም ነው የምታስጠሉት፣ በጣም ነው የምታናድዱት ማለት ነው። እንደዚህ የሚታረጉ ልጆች ከማጎን እንዳላችሁ እኮ ለማወቅ ግራ ተጋባን እኮ ግራ ተጋብታችሁ ግራ የምታጋቡ ልጆች ተውት እናንተ ማለት ነው። እነሱ ድራማችሁን እንደፈለጉ ይስሩ፣ አትናደዱ፣ ምን አትበሉ፣ በራሳችሁ ሙድ ፈታ በሉ። ግን እዛ አትጣሉ ምንም እኮ አገባችሁ። ምን አገበንና ነው የምንጣለው? ምን አገበን? በቃ አንድ ሰው በመጥፎ መንገድ ከመጣ የመጣሽው መንገድ መጥፎ ነው፣ ተመለሽ ከዛ መንገድ ብለን ሄርሜላን እንተነን በቃ ለድል